አንድ ሁለት እየተራመዱ እየሄዱ ባለበት ሰዓት ላይ ድንገት ሲጥ የሚል ድምፅ ይሰማል። በዛችው ቅጽበት ውስጥ ወንዱ የሆነ ነገር ላይ ቆሟል። የዛሬው ታሪክ ባለቤቶች ስማቸው እንዲጠቀስ ባይፈልጉም ታሪኩን ግን አጋርተውናል። ወንድና ሴት ብለን እንጠራቸዋለን። ጊዜው በ1970 ነበር። የዩኒቨርሲቲ ተማሪ ናቸው። ዩኒቨርሲቲ ትምህርታቸውን በመከታተል እያሉ ይገናኛሉ፣ ይተያያሉ፣ ተደጋጋሚ ይተያያሉ፣ ይዋደዳሉ። ከዚያም ለምንድነው አንድ ቀን አብረን ወተን እራትን ማንበላው ይባባላሉ። በዚህም ተስማምተው አንድ ቀን የዴት ምሽት ይወጣሉ። በዚህ ምሽታቸው ላይ ተጨማሪ የነበራቸው ትንሽዬ መዋደድ ቢኖርም ዴቱ ላይ ደግሞ የተሻለ ግንኙነታችንን እንጨምረዋለን፣ ፍቅራችን ይጨምራል ብለው አስበው ነበር። ነገር ግን እንደጠበቁት አልሆነም። አብረው እያሳለፉ ነው። ብዙም ኮኔክሽን አልነበራቸው። ኬሚስትሪውን መፍጠር አልቻሉም። አልተጣጣም። የሆነ ነገር ልክ አልነበረም። አብረው ቁጭ ብለው ነገር ግን ድጋሚ እንደማይገናኙ ነበር የሚያስቡት። እሷም ለራሷ እሱም ለራሱ ድጋሚ አላገኘውም ትላለች፣ እሱም ድጋሚ አላገኛትም። የመጨረሻችን ይባባል እየተባባሉ ግን ሁለቱም ማለት ምክንያቱም የመጀመሪያቸው ነው ተፈራርተዋል። እንደፈለጉ ሀሳባቸውን መገላለጽ አልቻሉም ነበር። የተወሰነ ፍርሃት ስለያዛቸው በደንብ አልተግባቡ። ከዚያ በኋላ ወንዱ አንድ ነገር ያስባል። ምክንያቱም ከዚህ በኋላ ድጋሚ እንደማታገኙ እርግጠኛ ነው። በቃ ዛሬ የሆነ ነገር መፍጠር አለብን። በመጨረሻ ምን ሊያላት የሆነ ያልተጠበቀ የማይገመት አዲስ ነገር ማድረግ ትፈልጊያለሽ አላት። እሷ ምን ሲነገረኝ ምንድነው እናድርገው ምንድነው አለችው። አሁን ሰዓቱ እኩለ ሌሊት ላይ ነው። ራት ሊበሉ የሚመጡት አንዳንድ እያሉ ሰዓቱ እኩለ ሌሊት ላይ ነው። የሆነ ቦታ ልውሰድሽ፣ አልፎ አልፎ ብቻ ይመጣል። በጣም የሚያምር ቦታ ነው። ቦታው ላይ ከደረስን በኋላ የምታየው ማምራት በጣም የሚያምር እይታ ያለበት ቦታ ነው። ቪው በጣም ደስ ይላል እና ልውሰድሽ ይላታል። እሷ ባለው ነገር ተጓጓና እሺ እንሂድ በቃ እንሞክረው አለችው። የመጨረሻ ድሉ ነበር። ከዚያ ከራት ቦታ ተነስተው መኪና ውስጥ ይገባሉ። ይዟት ይሄዳል። እንዲህ አላት፣ የምወስድሽ ቦታ ሸለቆ ነው፣ የምንሄደው በእግራችን ነው፣ የተወሰነ ከሄድን በኋላ ያለው በጫካ ውስጥ ነው የምንሄደው ይላታል። አሰበች። ምክንያቱም ሰዓቱ አሁን ላይ እኩለ ሌሊት ሆኗል። ከዚያ ደግሞ በእግራችን ነው የምንሄደው አላት። ሸለቆ ውስጥ ነው ብሏታል። አሰበች። ነገር ግን እሱ ደብሯት ስለነበር በቃ እንሂድ እናድርገው አለችው። ጫካው ጋር መኪናውን አቁሞ በእግራቸው ወደ ውስጥ መግባት ይችላል። እጅ ተያይዟ እየተሳሳቁ ነው፣ እያወሩ ነው። ወደዚህ ቦታ መሄዳቸው አጓጊና የተወሰነ ፍርሃት የፈጠረ ስለሆነ ኮኔክሽናቸው እየጨመረ ነው። ማውራት ጀምሯል፣ መቀላለድ ጀምሯል። እየተሳሳቁ ነው፣ እጅ ለእጅ ተያይዘው እየሄዱ ነው። ነገር ግን እንደነገርኳችሁ የመጀመሪያቸው ሙሉ በሙሉ ስሜታቸውን የተገላለጹ ነበር። ወደ ጫካ ውስጥ በገቡ የተራመዱ በገቡ ቁጥር ድምጻቸው እየቀነሰ ጨዋታቸው እየቀዘቀዘና ፍርሃታቸው እየጨመረ መጣ። ጸጥታው እየሰፈነ የነሱ ፍርሃት እየጨመረ ነው። ነገር ግን ማንም ፈርቻለሁ ከዚህ ቦታ እንውጣ ያላል ነበር። በዛ ጫካ ውስጥ መሄዳቸውን ቀጠሉ። ቦታው ላይ ሙሉ ሆና ከወጣችው ከጨረቃዋ ብርሃን ውጪ ሌላ ነገር ባትም አልያዙም፣ ምንም ነገር አልያዙም። ዝም ብለው ይገቡ። ሁለቱም ፈርተዋል። ነገር ግን አላወሩም። ዝም ብለዋል። ደፍሮ ፈርቻለሁ እንውጣ የሚል ሰው አንድም ሰው አልነበረም። ሁለቱም ዝም ብለው ይሄዳሉ። በልባቸው ግን እኩል ፍርሃት ነግሷል። በጣም እየፈሩ ነው። ጸጥ ብለዋል። በዚያች ጭላንጭል ብርሃን ውስጥ ሆነው በታየቻቸው መንገድ ውስጥ ለመሄድ እየሞከሩ እየቀጠሉ እየተራመዱ አንድ ሁለት እየተራመዱ እየሄዱ ባለበት ሰዓት ላይ ድንገት ሲጥ የሚል ድምፅ ይሰማል። በዛችው ቅጽበት ውስጥ ወንዱ የሆነ ነገር ላይ ቆሟል። ሁለቱም ድምፅ ሰምተዋል። ወንዱ ደግሞ አንድ ነገር ላይ ቆሟል። ምን ላይ ቆሟል? የቆመበት ነገር ለስላሳ አይነት ነገር ነው ብሎ ይገልጸዋል። ሲረግጠው ለስላሳ ነገር ደንግጠዋል። ሁለቱም ከፊት ብቻ ነው ያዩት። ወደ ታች አላዩ፣ ወደ ጎን አላዩ፣ ወደ ምንም አላዩ። ቀጥታ እያዩ ወደ ነበረው አቅጣጫ ያዩ። የረገጠው ነገር ምን እንደሆነ ማወቅ አልቻለም። ሶፍት ነገር ነው፣ ለስለስ ያለ ነገር ነው። ነገር ግን ምን እንደሆነ አላወቀም። በዚህ ቅጽበት የሁለቱም ፍርሃት ጫፍ ደርሷል። ጭራሽ ይህን ድምፅ ሰምተዋል። ወንዱ ደግሞ ነገር ለቆ ምንም አልተነጋገሩም። ቀጥ ብለው ዞረው ይወጣሉ ከጫካው። መኪናቸው ውስጥ ገብተው የመኪናቸውን በር ከቆለፉ በኋላ በሳቅ ምንድነው የተፈጠረው? ምንድነው የሰማነው ድምፅ? ምን ላይ ቆመህ ነው ትለዋለች። ምን ላይ እንደቆምኩ አላውቅም። በቪዲዮ መጨረሻ ላይ ምነግራችሁ ይሆናል። ግን እናንተ ሐሳብ ኮሜንት ላይ ጻፉልኝ። ምን የረገጠ መስላችሁ? እንስሳት ወይስ ቆምኩ አላውቅም። ምን ላይ እንደቆመ አያውቅም ነበር። ለስላሳ ነገር ነው አላት። የረገጥኩት ለስላሳ ነገር ነው። ነገር ግን ምን እንደሆነ አላውቅም፣ አላየሁትም። ምንም አላየሁትም አለች።
ከዚያም መኪናቸውን አስነስተው ይሄዳሉ። ከዚያ ይህ ዴት ከወዴትም አለመሄድ አንስቶ አሁን አሪፍ ኮኔክሽን ሰጥቷቸዋል። በጣም ተግባብተዋል። መጨረሻም ላይ ወደ ትዳር ያመራሉ። ይህ አጋጣሚ የሙሉ የነሱ ህይወት አቅጣጫ ቀየረው። መጨረሻ ላይ ከ10 ዓመት በኋላ ቤታቸው ውስጥ ቁጭ ስራ እየሰሩ ነው። እየተያዩ አይደለም፣ ነገር ግን ቲቪ ተከፍቷል። ቲቪው ለሚወራው ነገር ይሰማል። እነሱም የራሳቸውን ስራ እየሰሩ ነው። በዚህ ጊዜ ነው ቲቪ ላይ አንድ የወንጀል ታሪክ የጀመረው። እየተደረገ የነበረው አንድ ሰው ነበር። ያ ሰው በሰዓቱ በጣም ብዙ ሰዎችን የገደለ ሰው ነው። ይህ ሰው ቀላል እንዳይመስላችሁ፣ ስሙ ቴድ በንዲ ይባላል። ይህ ሰው 2 ጊዜ ከእስር ቤት ያመለጠ፣ በሰዓቱ ወደ 37 ሰዎችን መግደሉን አምኖ የሞት ፍርድ የተፈረደበት ሰው ሲሆን፣ ነገር ግን ከጥቂት ጊዜ በኋላ የዲኤንኤ ምርመራ ሞቱ በሚመረመርበት ጊዜ እስከ 100 የሚደርሱ ሴቶችን እንደገደለ ይነገራል። ይህ ሰው የሞት ፍርዱ ቀን ከመድረሱ ከሳምንት በፊት ኢንተርቪው የተደረገ ነበር። ኢንተርቪው አድራጊው እንዲህ ብሎ ይጠይቋል እና ከመያዝ በፊት በጣም ልትያዝ ጫፍ ደርሰህ ግን ያመለጥክበት ጊዜ ነበረ ብሎ ይጠይቀዋል። አዎ፣ የሆነ ጊዜ ላይ አንድ ታዳጊ ሴት ገድዬ ሬሳዋን ለማስወገድ ወደ ጫካ ጥጡ እየገባሁ ነበር። ከዛ ከየት እንደመጡ ማላቃቸው እነዚህ 2 ወጣት ወንድና ሴት መጥተው ወንዱ ሬሳው ላይ ደንግጠው ሁለቱም ቆሙ። እኔ ከዛው እየጎተቱ ይዤ ቀና ብያያቸው እነሱ ምንም አላደረጉ። ወደዚህም አላዩ፣ ወደዚህም አላዩ፣ ወደ ታችም አላዩ። ቀጥ ብለው ዞረው ወጥተው ሄዱ። ጊዜ ነበረ እያዝ ጫፍ ደርሼ ያመለጥኩት አለ። ታዲያ እነዚህ ሰዎች ድንገት አይተው ቢሆን ኖሮ ምን ታደርግ ነበር? ምንም ጥርጥር የለውም ትገላቸው ነበር። ይህ ሰው በጣም አደገኛ ሰው ነበር እና ዝቅ ብሎ ባለማየታቸው በዚያች ቅጽበት የነሱን ህይወት ቀጥታ የነሱን ህይወት አቅጣጫ ወደ ትዳር የመራች ያች አጋጣሚ ደግሞ ወደ ሞትም ልትመራ የነበረች አጋጣሚ ነበረች። ነገር ግን ተርፈዋል።